ነው ዳጊ እባክህ በእናትህ ዲና የሚባለው ነገር አንተ ጋር ቆይ እንዴት ነው የጠፋው? ለማንኛውም ምን እውነቱ ነው አምራን የነገረችን እውነት አምናለሁ መናገር ብቻ አይደለም ይሁንም ጭምር አይቻሉሽ እንዳጊ እሱ እኮ አባዬ ገጠውን ሰው ሲቀብር የሚያሳይ ቪዲዮ ነው። በዚህ ሰዓት ምንም ብዬ ላሳምን እንደማልችል አውቃለሁ እኮ እውነታውን ስለምታውቅ እኮ ዳግም እባክሽ እባክህ ወይዘሮ ዝናሽ ሰንበቶ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። አሁን ወደ ጣቢያ እንሂድ። እሺ በሉኝ ነው የተሳሳተ ነገር ይኖራል እባክህ እሺ በሉኝ እማዬ አባዬ እባካችሁ ጥላችሁኝ አትሂዱ እባክሽ ተረጋጊ ሲምባ የዳግም አባት በመጨረሻም ወይዘሮ ዝናሽን አብደሻል ለይቶልሻል ጨርቅሽን ጥለሻል አንቺ እየተባለች እሷ ግን የዳግም አባት በህይወት አለ እርግጠኛ ነኝ እኔ ከማንም ጋር አልተሳሳትኩም ከሌላ ሰው ጋር ምርመራው ውጤት የሚያሳየው አቶ ለይኩን የዳግም አባት አለመሆኑን እንዲሁም ደግሞ የዳግም አባት ምርመራ የተደረገለት የሞተው ከመቃብሩ የተገኘው ምርመራ የዳግም አባት አለመሆኑን ማሳየቱ ለወይዘሮ ዝናሽ ቀጥታ እንደማስረጃ ያመጣላት ሲምባ በህይወት እንዳለ ነበረ። ዳግምም የአባቴ ነፍሰ ገዳይ እነዚህ ቤተሰቦች ናቸው ሲል ለፖሊስ አሳልፎ በመስጠቱ ታዲያ ወይዘሮ ዝናሽ ዛሬ የመጨረሻ ቀኗ ነበረ። አቶ ለይኩንን ቃላችን አንድ መሆን ይኖርበታል፣ አንተ እስር ቤት መግባት የለብህም፣ አንተ ከታስርክ እኔ በህይወት አልኖርም እያለች እየተከራከረች የነበረ ወይዘሮ ዝናሽ ታዲያ ዛሬ ደግሞ በወንጀለኛነት ተጠርጥራ ወደ እስር ቤት ልትገባ 11ኛው ሰዓት ላይ እያለች ሲምባ በህይወት አለሁ በማለት ወይዘሮ ዝናሽን እስር ቤት ከመወርወር አድኗታል። አምራን ወይዘሮ ዝናሽን ስታስፈራራበት የነበረውን ቪዲዮ አቶ ለይኩንና ወይዘሮ ዝናሽ ወንጀለኛ ናቸው፣ የልጇን የዳግምን አባት ገድላለች እያለች ስታሳድድባት የነበረውን ቪዲዮ አሁን ላይ ለዳግም አሳልፋ ሰጥታለች። ታዲያ ዳግምም ወደ ቤት ከተመለሰ በኋላ እናቱን የአባቴ ነፍሰ ገዳይ ነሽ፣ እኔም ይህንን ያህል ጊዜ አንገቴን ደፍቼ አባቴ የጠፋ እያልኩኝ ሳለቅስ ይህንን ያህል ጊዜ እንዴት አስችሎች ዝም አልሽ በማለት ወይዘሮ ዝናሽን የአባቱ ነፍሰ ገዳይ አድርጎ እንዲሁም አቶ ለይኩንንም ጭምር አድርጎ ሲወቅሳት ወይዘሮ ዝናሽም ነገሩን ለማስተባበልና ቤተሰቧ እንዳይበተንባት አሁንም የሰማኸው ነገር ውሸት ነው እሷ እንደሆነች የኛም ቤተሰብ እድሜ ልኳን አላማ መበተን ነውና እየተናገርክና እያልክ ያለው ነገር ትክክል አይደለም። ዳግምም እኔ እኮ በአይኔ በብረቱ አይቻለሁ፣ አባቴን ገላችሁ ስትቀብሩ አይቻለሁ፣ ያየሁትን ቪዲዮ ብትከዱኝ እንዴት አይኔ ያየውን ነገር ትክዱኛላችሁ የሚለውን ማስረጃውን በአይኔ የተመለከተውን እንደ ማስረጃ አድርጎ ወይዘሮ ዝናሽም ወግቷታል። ታዲያ ወይዘሮ ዝናሽም አቶ ለይኩን ይህንን ነገር አድርጎት እስር ቤት እንዲገባ ስለማትፈልግ እሷን ብትሆን ወይዘሮ ዝናሽና አቶ ለይኩን ይህ አደጋ ቢያጋጥማቸውም በእጃቸው ቢፈጠርባቸውም ነገር ግን ወይዘሮ ዝናሽ አሁን ላይ ከጠረጠራችሁም ጠርጥሩኝ እንጂ እብድናት ብላችሁ በሽተኛ ናት ብላችሁ ከጠረጠራችሁም ጠርጥሩኝ እንጂ ሲምባ አልሞተም ስትል ለአቶ ለይኩን ፍንጭም ሰጥታው ነበረ። አቶ ለይኩንም ይሄንን ነገር አላመናትም። አሁንም ቢሆን እያበርሽ ነው ለይቶልሻል ነበር ያላት። እሷም ደግሞ የሕክምና ማስረጃዋን ነበር ለአቶ ለይኩን ያቀረበችለት። ይህንን የሕክምና ማስረጃ ስታቀርብለት እንግዲህ ይሄ ልጅ ዳግም የኔ ልጅ ካልሆነ ይህ ማስረጃ የሚያሳየው ዳግም የኔ ልጅ አለመሆኑ ነው። ይህ ልጅ የኔ ልጅ ካልሆነ እንዲሁም ደግሞ የሲምባ ልጅ ካልሆነ ስለዚህ በማለት ወይዘሮ ዝናሽን እንግዲህ በሌላ አይነት ወንጀልም እየወነጀላን ነበረ። ወይዘሮ ዝናሽም ደግሞ ብታምነኝም ባታምነኝም እኔ በአንድ ስህተት ብቻ ነው ዳግምን የወለድኩት፣ ያነውም ደግሞ በምን አጋጣሚ እንደሆነ አንተ ባደረግከው ነገር በዛ ተናድጄ ከሲምባ ጋር በአንድ ጊዜ ግንኙነት ዳግም ተወለደ። ነገር ግን በፈጠረኝ እምላለሁ ከሁለታችሁ ውጭ ሌላ ወንድ አላውቅም፣ እሱንም በአንድ ቀን ስህተት ነው እያለች ወይዘሮ ዝናሽ የተከራከረች እንዲሁም አሁን ደግሞ አዲስ ነገር ለይቶልሻል፣ አብደሻል፣ ጨርቅሽን ጥለሻል የተባለላን ነገር ደግሞ ሲምባ በህይወት እንዳልሞተ መናገሯ ነበረ። ምክንያቱ ደግሞ የሕክምና ማስረጃውን ለጋሽ ለይኩን ስትሰጠው ያ ነገር ማለቷ አንተ የልጁ አባት ካልሆንክ ሶስተኛ የልጅ አባት አለ ማለቷ ሳይሆን ይህ ማለት ደግሞ ምናልባትም ሲምባ በህይወት አለ ማለት ነው ማለቷ ነበረ። ታዲያ አቶ ለይኩንም ይሄንን ነገር በእርግጥ አንቺ ለይቶልሻል ብለው ያለፉ ቢሆንም ነገር ግን ወይዘሮ ዝናሽ በእብደት ከጠረጠራችሁኝ ጠርጥሩኝ እንጂ እኔ ሲምባ እንዳልሞተ እርግጠኛ ነኝ ትላለች። አምራን ወይዘሮ ዝናሽና አቶ ለይኩን ብቻ ሳይሆኑ
እህትም ኤሚም ታውቃለች በማለት ከመላው ቤተሰቦቹ ጋር እንዲጣላም አድርገዋለች። ወንድምህም ወንድሜ የምትለውም ናሆምም ያውቃል። እንዲሁም ደግሞ የምትወዳት የምትሞትላት የምታፈቅራት የምትላትም ደግሞ ኑሐሚንም ጭምር ታውቃለች። እናትህና አባቴ የምትለው ጋሽ ላይኩን ጭምር አባትህን ገለው ሲቀብሩ የሚያሳዩ ቪዲዮ ይሄ ነው። ስለዚህ ይሄ እነዚህ ናቸው ቤተሰቦች በማለት ከመላው ቤተሰቡ ጋር አጣልተዋለች። ታዲያ ዳግምም ከእናቱ ጋር ከተጋጨ በኋላ እናቱም እሱን ለማሳመን እየሞከረች ነበረ። የተፈጠረው ነገር ያየኸው ቪዲዮ ትክክል አይደለም፣ እሺ እንደ ማስረጃ የምትለው ነገር ደግሞ ከዚህ ቪዲዮ አባትህ ይታያል ወይ ከዚህ ከሞተው ሰው ጋር ከተቀበረው ሰው ጋር አባትህ መሆኑን የሚያሳይ ምስል አለ ወይ ትላለች ወይዘሮ ዝናሽ። በዚህ ሰዓት በእርግጥ አቶ ላይኩን በአንድ ወቅት በምሽት እየተጓዘ ያለ መኪና እያሽከረከረ ያለ ታዲያ አንድ መንገደኛ ገጭቶ እንደነበረና በወቅቱ ተደናግጦ ያንን ሬሳ አንስቶ እንደቀበሩ እሱን እንዳገዘችው በዚህ ሁኔታ አስረድታው ነበር። ታዲያ ይህ ያልተዋጠለት ዳግምም ደግሞ ይህ የፈጠራ ወሬ ነው በማለትም ያለፋት ቢሆንም በመቀጠልም ደግሞ ወንድሙ ጋር በመሄድ ነገሮቹ እንዲለያዩ ስላሰበ ከተለያዩ ምናልባትም ዳግም ወንድሙ ናሆምን ለሚጠይቀው ጥያቄ ከሚጠይቀው ያለፈና መስመር የወጣ ምላሽ ከመለሰለት ስለዚህ እናቴ እየዋሸች ነው የሚለውን ማረጋገጫ እንዲያረጋግጥለት አባቱን የገደሉት የሱ ቤተሰቦች መሆናቸውን እየነገረው እያለ በዚህ መካከሉ ነው ወይዘሮ ዝናሽ ወደ ናሆም በመደወል ሀሳባቸው አንድ እንዲሆንና እሱ ለሚጠይቀ ጥያቄ ለምትመልሰው ነገር እያስተዋልክ መለስ በማለት ወይዘሮ ዝናሽ ሀሳቡን እንዲቀይርም አድርጋለች። ከአገባቡና ከአጀማመሩ እማዬ ብሎ በመጀመሩ ሌላ ወሬ ማውራት ባይችልም ነገር ግን ከቦታው ቁጭ አድርጓ ከእናቱ ጋር ለመነጋገርም ወደ ውጭ ወጥቶ ነበረ። ታዲያ ለዳግምም ደግሞ የናሆም ተነስቶ ለስልክ ለማውራት በተለይ ከእናቱ ጋር ስልክ ለማውራት ቦታ ለቆ ወደ ውጭ መውጣቱ ከዚህ በላይ ማስረጃ የለም። አሁን ወደ ውጭ ወጣው ስለ አባቴ ስላደረጉት ስለ ወንጀላቸው አንድ ሀሳብ እንዲስማሙ እየተመካከሩ ነው። ስለዚህ የአባቴ ገዳይ ከዚህ ውስጥ ነው። እነሱ ልክም ቢሆን ከአጠገቤ አለመውራታቸው እየተመካከሩ ነው ማለት ነው የሚልም ማረጋገጫ አድርጎለት ነበረ። ታዲያ ወይዘሮ ዝናሽም ከናሆም ጋር ስትነጋገር ለመሆኑ ይህንን ነገር ማን የነገረው ይመስልሻል ያለ ቢሆንም ወይዘሮ ዝናሽ ግን ይህንን ነገር ከእምራኖች ማንም ሊያደርገው እንደማይችል በእርግጠኝነት ትናገራለች። ታዲያ ናሆምም እሱም ደግሞ ለወይዘሮ ዝናሽ በእርግጥ ስላናደደችኝ የሚያናድ ነገር ተናግረን ነበረ ሲልም ታዲያ ወይዘሮ ዝናሽም ስሜታዊ አትሆን እኮ የምልህ ለዚህ ነው። አንተ ስሜታዊ ሆነ ላደረግከው ነገር ተመልከት ነገሮቹ ወዴት እንዳመሩ። ስለዚህ አሁን በእጅ ያጠፋታለሁ የሚለውን ነገር ደግሞ አሁን ያላትን ነገር በሙሉ ተጠቅማ ጨርሳለች። ስለዚህ አሁን ደግሞ የመጨረሻው ናሆምን እስር ቤት ማስወርወር ስለሆነ በእጁ ሰበብ ሆና እስር ቤት ማስወርወር ስለሆነ ወይዘሮ ዝናሽም እንደዛ እንዲገባባት ስላልፈለገች አሁንም ስሜቱን እንዲቆጣጠርና የማይሆን ነገር እንዳያደርግ ወደ እሷ እንዳይሄድ እንዲቆጠብም አድርገዋለች። ታዲያ በሌላ በኩል ደግሞ ያልተጠበቀና አዲስ ነገር አዲስ ማንነት ይዞ ብቅ ያለው ኤርሚያስ ወደ ሆስፒታል በመሄድ ስለ ኤሚ ጤንነትና ስለሚያስፈልጋት ቦርማሮ ቤተሰቦቿ የሰጡት ባለመስማማቱ ምክንያት የሚቻል ከሆነ ምን ይመስልሃል? የኔም ብትሞክር በእርግጥ እኔ ከቤተሰቦቿ ዘንድ ተቀባይ የለኝም፣ ልዩነት አለን። ነገር ግን ደግሞ እኔ በኩሌን ማድረግ እፈልጋለሁ፣ እኔ የልጁ አባት ነኝ ሲልም የኤሚን በሽታ እንዲሁ የቤተሰባቸውን ጭንቀት ተካፋይም ለመሆን ወደ ሆስፒታልም በመሄድ አናግሯቸው ነበር። በሌላ በኩል ደግሞ ከአጠገቧ እንደማይጠፋ እንደሚበጠብጣትም ስላወቀች ኑሐሚንም ኤርሚያስን በመጥራት በአሁኑ በትልቁ እንደታመመችና ቀላል በሽታ እንዳልያዛትና እረፍት እንደሚያስፈልጋት በተለያዩ ነገሮች እንደሚበጠብጣትና በዚህ እድሜዋ ህይወቷን እንዳመሰቃቀለው ብዙ ጉዳት እንዳደረሰባት ሴቶች ዘንድ ጉዳት የሚያደርስ ልጅ ቢሆንም አሁን እንኳን ይብቃ፣ ይህች ልጅ ታማሚ ናት በማለት እያደረገ ካለው ነገር እንዲቆጠብም መክረዋለች። ታዲያ ኤርሚያስም በአሁኑ እንደተለወጠ መስሎ ቢያወራትም ነገር ግን ኑሐሚን እኔ የማምነህ ይመስልሃል ወይ? ከዚህ በፊት ስንት ነገሮችን እንዳደረገን የማላውቅ ይመስላል፣ ይህ ነገር ይዋጥላታል ብለህ ታስባለህ ወይ ያለችው ቢሆንም ኤርሚያስም እሱ ወደፊት የምታይ ይሆናል፣ አሁን ከወደ ሆስፒታል እየወጣሁ ነው፣ አንቺ የምትይውን ነገር ደግሞ እንዲሁም የራቁት ቪዲዮ ይዞ እያስፈራራት የነበረውንም ነገር እሱንም እሷን አይቶ ከተመለሰ በኋላ ቪዲዮንም እንዳጠፋላት ላለፉት መጥፎ ስራዎቹ እየተጸጸተ እንደሆነም ነግሯት ሌላ ማንነት ይዟል። በሌላ በኩል ታዲያ ዳግም አሁን ቤተሰቦቼ ብዬ እናቴ አባቴ ብዬ የቀረብኳቸውን ሰዎች አባቴን በዚህ ልክ ከገደሉ
እስር ቤት ነው ማስገባቸው በማለት ቆርጦ ተነስቷል። ታዲያ ናሆምም ደግሞ እግሩ ስር ተንበልክኮ ይህንን ነገር እንዳያደርግ እባክህን እያለ እህቴ ላለችበት ሁኔታ እናቴና አባቴ ያስፈልጓታል፣ ያየኸው ነገር የተመለከትከው ነገር እውነት አይደለም እያለ እያስረዳ የነበረ ቢሆንም ነገር ግን ናሆም ከዚህ በላይ ውሸት ሊራመድለት ስላልቻለ እናቱ ይህንን እያደረገች ያለችው ለልጇ ስትል ይህንን ቤተሰብ ልታታደግ ስለምትፈልግ እንጂ በእርግጥ ወንጀለኞች መሆናቸውን እውነቱ አምልጦትም ተናግሯል። ታዲያ ዳግምም ይህንን ነገር በመስማቱ አሁኑኑ ወደ ፖሊስ ጣቢያ ነበር ያመራው። መርማሪዎቹም ይህንን እውነታ እንዳገኙና በቂ ማስረጃ ከተመለከቱ በኋላ ወደ ወይዘሮ ዝናሽ በመምጣት ወንጀለኛ እንደሆነችና ሲምባ የሚባል ሰው እንደገደለችና በእሱ እንደተጠረጠረች ለዛም ደግሞ በቂ ማስረጃ እንዳላቸው እየተናገሩ ኤሚም በዚህ ሁኔታ ሆኜ እናቴና አባቴ እባካችሁ ጥላችሁኝ አትሄዱ እያለች ሁላችሁም እባካችሁ አታደርጉት እያሉ መርማሪዎቹም ይህ ነገር እውነተኛ ማስረጃ ተመልክተናል እያሉ እየተከራከሩ እያለ እንግዲህ ሲምባ የተጠራጠረችው ነገር ወይዘሮ ዝናሽ በህይወት አለ ያለችው ነገር አቶ ሌኩንም አሁን ለይቶልሻል፣ አብደሻል ማለት ነው ያሏትም እንግዲህ በዚህ መካከል ሆነው በ11ኛው ሰዓት ላይ በመጨረሻ ሲምባ በህይወት እንዳለ አለው ብሎ ልጁንም አስደስቶ እንዲሁም ደግሞ ወይዘሮ ዝናሽንም ከወንጀል ነጻ አድርጎ አቶ ሌኩንንም ነጻ አድርጎ አምራንም እንግዲህ የክፋቷንም ጥግ እዚህ ጋር አውቅቶበታል ማለት ነው። የዛሬው ክፍል ይህንን ይመስል ነበረ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ግምታችሁን አስቀምጡልኝ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ እያልኩኝ መልካም ቆይታ